ትንሽ ብትዘገዩ ራሱ እናንተ ለመማር ሄዳችሁ እሱን ላታገኙ ትችላላችሁ። እስኪ አስቡት በወር 300 እና 400 ሺህ ብር እያገኘ ለምንድነው በ3500 ብር ዩቲዩብ የሚያስተምር? የነካው ነገር ሁሉ ያምርለታል። ይሄንን በሉ ብሩክን በሉ በአንድ ቀን ነው ሰብስክራይበሩ ቪውንም ሰማይ እያሰቀለው ማለት ነው። እኔ ነኝ የሚሆነው። ለዚህ ደግሞ ትደግፉኛላችሁ ሰብስክራይብ እያደረጋችሁ። ሰላም የኔ ተወዳጆች እንደምን አላችሁልኝ? ደህና ናችሁልኝ አይደለ? ዛሬ በጣም ጠቃሚ መረጃ ነው የምነግራችሁ። ታዲያ እስከ ቪዲዮ መጨረሻ ድረስ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ እስከ ቪዲዮ መጨረሻ እንድትቆዩ ጋብዛችኋለሁ። ከቪዲዮ መጀመሪያ ላይ ለማየት እንዳያችሁት ይሄ ዩዥዋል የሆነው መሬት ላይ ያለው ህይወት እየቀረ ነው። መረጃ ለማግኘት በሉ፣ ጓደኛ ለማግኘት በሉ፣ የቸገራችሁን ነገር የሆነ ቦታ ላይ ለማግኘት በሉ መሬት ላይ ከምንኖረው ኑሮ በተሻለ ሶሻል ሚዲያ ላይ ኢንጌጅ ማድረግ አሁን ላይ ምርጫ ሳይሆን ግዴታ ሆኗል። ታዲያ ያንን የሶሻል ሚዲያ እውቀታችንን ከፍ ለማድረግ የተሻለ እውቀት እንዲኖረን በቪዲዮ፣ በኮንተንት ክሬሽን፣ በስክሪፕት ራይቲንግ፣ በኤዲቲንግ በተለያዩ ሙያዎች ላይ በጣም ብዙ እንደዚህ አይነት ስልጠናዎችን የሚሰጡ ሰዎች አሉ። ታዲያ ኑቲ አንደኛው ነው። እስኪ ሚላውን እንስማው። አብዛኞቻችሁ እንደምታውቁት ዳሎል አካዳሚ ላይ ትሬኒንግ እየሰጠን ያለ ነው። ይሄ ትሬኒንግ የሚያካትተው ነገር ቪዲዮ እንዴት ነው የሚሰራው፣ እንዴት ነው ኤዲት ቢደረገው፣ እንዴት ነው ተምኔል የሚሰራው፣ እንዴት ነው ቫይራል መውጣት የሚቻለው፣ ሰው ጋር መድረስ የሚቻለው እንዴት ነው፣ ከቪዲዮአችን ገንዘብ ማግኘት የሚቻለው እንዴት ነው፣ እናም የራሳችንን ቢዝነስ ሱቆቻችንን፣ ስራችንን እንዴት ሶሻል ሚዲያ ላይ ማስተዋወቅ እንችላለን፣ እንዴት ሶሻል ሚዲያ ላይ ማደግ እንችላለን የሚለውን ትሬኒንግ በነገራችን ላይ በኦንላይንም በአካልም ስትማሩ ታዲያ እንደሰማችሁት ኑቲ ጋር እነዚህ ሁሉ ትሬኒንጎች ይሰጣሉ። ስክሪፕት ራይቲንግ አለን፣ የኮንተንት ክሬሽን አለን፣ ራይቲንግ፣ ቪዲዮ ኤዲቲንግ ምናምን ብሎናል። ታዲያ እንደ አጋጣሚ ሆኖ እኔ ኑቲ ጋር የ7ኛ ዙር የሶሻል ሚዲያ ተማሪ ነበርኩ፣ በዩቲዩብም በቲክቶክም። ስለዚህ እዛ የነበረውን ነገር እና እናንተ ከመመዝገባችሁ በፊት ብታውቁት ብዬ የማስበውን ነገር ነው ሼር ላደርጋችሁ። ኑቲ እንዳለው እንግዲህ እነዚህ ሁሉ ስልጠናዎች ይሰጣሉ። ግን ታዲያ እነዚህ ስልጠናዎች ስለሚሰጡ ብቻ እዛ ሄደን ስለተማርን ብቁ ነን ማለት አይደለም። ልክ ራሱም እንደሚለው ከውስጥ ተነሳሽነት ከሌለ፣ ቁርጠኝነቱ ከሌለ፣ ለመስራት እስካልወሰንን ድረስ ይህን ሁሉ ስልጠና እሱ ሰጠንም አልሰጠንም እኔ ሄጄ ያየሁት ነገር ምንም የምንፈጥረው ነገር የለም። ስለዚህ ስልጠናውን እንወስዳለን ብለን እርግጠኛ ስንሆን፣ ለመስራት ስንወስን ሄደን ብንሰለጥን የተሻለ ይሆናል። የሚያጋጥመኝ ያንን ነው። ስልጠናውም ላይ ብዙ ጊዜ የሚሆነው በኦንላይንም ይሁን በፌስ ቱ ፌስ ክላስ ላይ ፕራክቲካል ነው የሚሆነው። አብዛኛው ነገር ፕራክቲስ እያደረጋችሁ ነው የምትማሩት። በአካል ስትሆኑ አሳይመንት ይሰጣችኋል። በኦንላይን ስትማሩ ደግሞ ታስክ ይሰጣችኋል። የምትሰሩት ነገር እየተሰጣችሁ ነው እንጂ የምትማሩት ዝም ብሎ ቪዲዮ ብቻ የተላከላችሁ ምናምን አይደለም ትሬኒንጉ። በዛ ምክንያቱ እንግዲህ በኦንላይንም ስለዚህ አሁን እሱ እንዳለን በአካልም ይሁን በኦንላይን ስንማር አሳይመንቶች ይሰጣሉ። ፕራክቲካል ነው ስልጠናው ነው። ስለዛ አሁንም ልላችሁ የፈለኩት ነገር አንድ አሳይመንት ካመለጣችሁ ደግሞ ወደኋላ አይመለስ። በቃ የሰጣችሁን ነገር ትሰራላችሁ። የምትልኩለት ከሆነ እሱ ይገመግማል። ካልሆነ ግን ድጋሚ ተመልሶ ይሄ ነገር አልፎኛል እንደዚህ ልስራ ምናምን ብትሉት ድጋሚ አይመለስም። በቀኑ የተሰጣችሁን አሳይመንት እስካልሰራችሁ ድረስ ብራችሁ ይከስራል እንደማለት ነው። ማለት በቃ ያ ነገር እንዳለፋችሁ ነው እንጂ ድጋሚ አትቀረጹትም። ስለዚህ እንግዲህ እኛ በነበርንበት ዙር ላይ ሲያስከፍል የነበረው 3500 ብር ነው። በጣም ትንሽ ብር ነው አይደል? ለሱ በጣም ትንሽ ብር ነው። ለኛ ግን ብዙ ብር ነው። 3500 ብራችንን ጊዜያችንን አባክነን ሄደን እዛ ቦታ ላይ በኮንተንት በስክሪፕት ራይቲንግ በኮንተንት ክሬሽን ምናምን ብቁ እንሆናለን ማለት ግን አይደለም። በጣም የራሳችንን ጥረት ነው የሚጠይቀው። እውቀት ብቻ ከሆነ ለማወቅ ከሆነ በጣም እዛ ሄደን ከምንማረው የተሻለ ቤታችን በዩቲዩብ በቲክቶክ በጣም ብዙ ልጆች አሉ የሚያስተምሩ ይሄ ኮንተንት ክሬሽን የምንበላው ስክሪፕት ራይቲንግ። ስለዚህ እኛ ስንሰለጥን የነበረው 3500 ብር ነው። 3500 ብር ብዙ ሆኖ ሳይሆን ግን ጊዜያችንንም ገንዘባችንንም ከከፈልን አይቀር ቁርጠኛ ካልሆነ እዛ ቦታ ላይ ሄደን መማራችን ምንም ጥቅም የለውም ማለት ነው። ስለዚህ የተሰጠንን አሳይመንቶች ምናምን በትክክል ካልሰራን አይመለስም። ግን እሱ እንዳለው ስልጠናው
ፕራክቲካል ነው። ይሄን ስሩ፣ ይሄን አድርጉ እያለ ነው የሚያሰለጥን ነው። እኛንም እንደዛ ነበር የሰለጠን ነው ማለት ነው። ኦንላይንም በአካልም ስትማሩ ዋጋው እኩል የሆነው ማለት ነው። ኤኒዌይ ይህንን ስልጠና መውሰድ የምትፈልጉ ሰዎች ካላችሁ በ092480 ዋጋው እኩል ነው። በኦንላይንም ስንማር በፌስ ቱ ፌስም ስንማር ዋጋው እኩል ነው። 3500 ብር ነው። ታዲያ ይሄ 3500 ብር ለሱ ነው እንጂ ትንሽ ለኛ ብዙ ስለሆነ በጣም እርግጠኛ ስንሆን ብንሄድ እላለሁኝ። ሌላው ደግሞ በደንብ ያየሁትና ያጋጠመኝ ነገር አሁን ላይ እንደ ፕሮሞሽን ስለሆነ ራሱ ነው የሚያስተምረው። ራሱ ነው መጥቶ የሚያስተምረው። እንዴት ኤዲት እንደሚደረግ ስንቀርጽም ይኖራል። በሪል የሆነውን ኤክስፒሪየንሱን ነው የሚያካፍለን። ስለዚህ አሁን ላይ ብንማር ፕሮሞሽን ላይም ስለሆነ ራሱን እናገኛለን ማለት ነው። ትንሽ ብንቆይ ግን ራሱ ላይኖር እንደሚችል ራሱ ሲነግረን ነበረ። ትንሽ እየቆየ ሲመጣ ያው እያደገ ሲመጣ ሌሎችም ስራዎች ስላሉበት ላይኖር ይችላል ማለት ነው። ስለዚህ መማር ከፈለጋችሁ 22 በር በድሪያ ሞል ላይ ነው ያለው ቢሮ እና ክላሱ። እዛ ሄዳችሁ አሁን እንድትማሩ እኔ አበረታታችኋለሁ። ሁለተኛ ደግሞ ለተማሪዎች እና ከአረብ ሀገር ለምትመለሱ ሰዎች በጣም አሪፍ እንትን አለው ኦፈር አለው። የተወሰነ ያህል ይቀንሳል። አሁን ስቶት ጎና አላውቅም እንጂ እኛ በምንማርበት ሰዓት ላይ ከአረብ ሀገር እና ከተማሪዎች 1000 ብር ይሁን እንደዚህ ያህል ዲስካውንት አለው። ከአረብ ሀገር የምትመለሱና ተማሪዎችም በዚህ ኦፈር ብትጠቀሙ ጥሩ ነው እላለሁኝ። ግን በጣም አተኩራችሁ እንድታዩት የምፈልገው ነገር ቢኖር እዛ ሄደን ስለተማርን ፐርፌክት አንሆን። ልክ አሁን እነሱ ያው በማስታወቂያው ምናምን ሲያወሩ በጣም ይገናል። ግን እሱም ያው ሪል ትምህርቱ ላይ የሚነግራችሁ ያንን ነው። እኔ ዩቲዩበር አላረጋችሁም እናንተ ናችሁ የምትሆኑት ነው። እኔ ቲክቶከር አላረጋችሁም እናንተ ናችሁ የምትሆኑት ነው የሚለው። ስለዚህ እዛ ስለሄድን ብቻ እሱ ስለተሳካለት ብቻ ይሳካለታል ማለት አይደለም። ግን የራሳችንን ቁርጠኝነት በጣም ይፈልጋል። ግን ቁርጠኛ ከሆነ ሄደን ብንማር እላለሁ። ኑቲ በአንድ ቪዲዮ ምን ያህል የሚያገኝ ይመስላችኋል? በአንድ ቪዲዮ ሳይሆን በአንድ ወር ውስጥ ከለቀቃቸው ቪዲዮዎች ከ300 እስከ 400 ሺህ ብር ያገኛል። በ3 ወር ውስጥ ወደ 1.3 ሚሊዮን አካባቢ ነው የሰራው። ስለዚህ ይሄ እኛ የምንከፍለው 3500 ብር ምናምን የዛን ያህል ትልቅ ነገሩ አይደለም ለሱ። ስለዛ አሁን ግን ራሱ እያስተማረ ስለሆነ ሄዳችሁ እንድትማሩ አበረታታችኋለሁ ማለት ነው። ሌላ በደንብ ደግሞ ያስገረመኝ ነገር እሱ ጋር እንድትማሩ እንትን የምላችሁ ነገር ታውቁታላችሁ ብዬ አስባለሁ። ቤኔ እዮሃ ሚዲያ ላይ ከቀረበ በኋላ ከኔ ጋር ተገናኝቶ እንግዲህ ልጄን ላሳድግበት በሚል ዩቲዩብ ቻናል ከፍቶ ነበረ። ያ ቻናል በጣም በሚገርማችሁ ሁኔታ በጣም በትንሽ ቀናት ውስጥ ብቻ 36000 ሰብስክራይበር ደርሷል እና መጨረሻ ላይ የለቀቀው ቪዲዮ በአንድ ቀን ብቻ 240,000 ቪው አካባቢ አስገኝቷል ማለት ነው። እንደሰማችሁት ነው። ቤኒም እሱ ጋር ነው የተማረው። ከዚህ በፊት ደግሞ ብሩክን ታውቁታላችሁ። ብሩክና ወንድሙ ማለት ነው። እና ብሩክና ወንድሙ በአንድ ቀን ነው ወደ 60 ምናምን ሺህ ሰብስክራይብ እና የተቀመጠውን የሚኒመም ሰዓቱን ያሟሉት። ቤኒም በተመሳሳይ እሱ ጋር ነው። ግን በአጭር ጊዜ ውስጥ ነው ዩቲዩቡ አሪፍ የሆነለት እና ያው ብዙ ጊዜ ላይ በደንብ ስለሚያውቀውና በቅንነትም ስለሚያስተምር ብዙ ጊዜ አቺቭ ነው የሚያደርገው። እኔም በጣም በእርግጠኝነት ሶስተኛዋ በሱ ተምሬ እሱ ጋር ነው የተማርኩት እንዳልኳችሁ። በሱ ተምሬ በሱ እገዛ አሪፍ የምትሆነዋ ሶስተኛ ሰው ነኝ። ይሄንንም እንደማታሳፍሩኝ አውቃለሁ። ሰብስክራይብ በማድረግ ኑቲንም ሃትሪክ እናሰራዋለን። ይሄንንም የቤተሰብና የጥሩ የሆኑ መረጃዎች የሚሰጡበትን ቻናል ታሳድጉታላችሁ ብዬ አስባለሁ። ስለዚህ ዩቲዩብ ለመማር ያሰባችሁ ሰዎች ወደዛ ከመሄዳችሁ በፊት እነዚህ ነገሮች በጣም እርግጠኛ ሁኑ ላለሁኝ። እስከ መጨረሻው ስላያችሁኝ በጣም ነው የማመሰግነው። ይሄ ቪዲዮ ከተመቻችሁ ኮሜንት፣ ላይክ ማድረግ እንዳትረሱ። ሰብስክራይብ እያደረጋችሁ ቤተሰብ እንሁን። በሌላ ቪዲዮ እስከምንገናኝ ድረስ በጣም ነው የምወዳችሁ። ቻው።